ጻድቁ ሀብተ ማርያም መጥተናል እኛ ልጆችህ አድነን አውጣን ከፈተና አልብሰን የብርሃንን ፋና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እኔ መላከ ሰላም ቀሲስ ኃይለ ማርያም ተገኝ ይባላለሁ። የቤተ ክርስቲያኑ አስተዳዳሪ ነኝ። እዚህ ቤተ ክርስቲያን ከመጣው እንግዲህ ወደ 3ኛ ዓመቴን ይዣለሁ። በዚህ ዓመታት ውስጥ እንግዲህ ቤተ ክርስቲያኑ ከነበረበት አሁን ያለበትን እንግዲህ አካባቢው ሰው መናገር ይችላል። እንግዲህ ይሄ የምናየው ይሄ የተሰራ ያለው የጸበል ቤት ከተጀመረ 40 ቀን አልሞላውም። በዚህ መልኩ ደርሷል። ይሄንን ግንባታ ለመስራት እንግዲህ የአካባቢው ሰዎችና በተለይ ደግሞ በአዲስ አበባ የሚኖሩ ቀሲስ ዳዊት የሚባሉ ዳዊት መልሴ ለዚህ ቤተክርስቲያን ሲያገለግሉ የነበሩ ቱሊ ማርያምንም በማገዝ በርካታ የቤተክርስቲያን ገጠር ቤተክርስቲያን ሲያገለግሉ የነበሩ ወንድም ጋራ በመነጋገር እሳቸውም ቤተሰብን በማማከርና ሊያግዙን የሚችሉ ሰዎችን በማለት ይሄንን አሁን ያለንበትን ግንባታ ስራ ከዚህ ደረጃ እንድንደርስ ረድቶናል። እንግዲህ የጻድቁም እርዳታ ተጨምሮ አሁን ባለበት ደረጃ ደርሷል። ይሄ የተጀመረው ሚያዝያ 14 ነው ግንባታው የተጀመረው። አሁን እንግዲህ እንደምታዩት ጣራው ቆርቆሮ ተገዝቷል። አጠናዎች ሁሉም ነገር ተዘጋጅቷል። የሚቀረን የውስጡን ቀለም ስራዎች አለ። ጸበል የሚረጭበት ጸበል መርጫው ማሽን ያስፈልገናል። ውሃ በጣም ችግር ስለሆነ እዚህ አካባቢ ማሽኑም ያስፈልጋል። በዚህ ቦታ ላይ እንግዲህ ገቢረ ተአምሩ ትልቅ ስለሆነ የጻድቁ አባታችን በርካታ ገቢረ ተአምራት እየተደረጉ ብዙውን ከመናፍቃን ብዙውን ከሌላ እምነት እየተመለሱ የዚህን ገቢረ ተአምራት እያዩ ብዙ ተግባራት እየተፈጸሙ ነውና ይህ የተጀመረው የጸበል ቤት ከጸበል ቤቱ ጋር ተያይዞ ቢሮ ወይንም ደግሞ ክርስትና ቤትም ይሆናል ብለን ነው የሰራ ነው። እነዚህ ነገሮች ለቤተ ክርስቲያኑ ትልቅ ግብአቶች ስለሆኑና ቤተ ክርስቲያኑን ካለበት አሁን ካለበት ከፍ የሚያደርግ የወንዶች መጠመቂያ ለብቻ የሴቶች መጠመቂያ ለብቻ ሆኖ አገልግሎቱ በሰፊው የሚሰጥበት ምዕመናንም የሚፈወስበት ፊት ለፊቱ ያለውን ደግሞ አውደ ምሕረቱ ጸርቶ ቴራዞን ተነጥፎ የወንጌል ትምህርትም ደግሞ የሚያገኙበት እንዲሆን ጭምር የተመቻቸ እንዲሆን ነው እንግዲህ እየሰራን ያለ ነው። እንግዲህ እስካሁን ድረስ በእናንተው በምዕመናን እገዛ ነው ይሄ ሁሉ ነገር የተሰራው። በእኛ በኩል ደግሞ የእናንተን አደራ ጠብቀን መስራት ነው። እየሰራንም ነው ያለ ነው። ወደፊትም ደግሞ ፊት ለፊቱም ብዙ በርካታ ልማቶች ያስፈልጉታል። ቤተክርስቲያናችን አሁን ከነበረችበት ከፍ እንድትል የእናንተ አስተዋጽኦ በጣም አስፈላጊ ነውና አሁን ቀለም ያስፈልጋል። ለዚህ ፍጻሜ የመሬቱ ልሾ ማድረግ ይጠይቃል። ልስን ይፈልጋል። እነዚህ ሁሉ ሲሚንቶ ያስፈልጋል፣ አሸዋ ያስፈልጋል። ፊት ለፊቱን ደግሞ ለማንጠፍና ቦታውን ለጸበልተኛ ወንጌል ትምህርት የተመቻቸ ለማድረግም ቴራዞን ማንጠፍና ግንባታ መገንባት ያስፈልጋል። ለምን ከመሬትም ከፍ ያለ ቦታ ላይ ስለሆነ እነዚህ ተጨምሮ የእናንተ እገዛ ያስፈልገናል፣ የእናንተ እርዳታ ያስፈልገናልና ይህንን ለማገዝ በእውነት በአጭር ጊዜ ውስጥ እየተሰራ ያለውን ልማት አይተናል፣ ተመልክተናል። ይገባል ለምትሉ እግዚአብሔር ልባችሁን ላዘጋጀ ለመስጠት የተዘጋጃችሁ እግዚአብሔር በብዙ የባረካችሁ ሰዎች ከኛ ጋር ሆናችሁ እንድታግዙ በማለት የቅዱስ ቤተክርስቲያን ስም እናሳስባለን። የቤተክርስቲያኑ አካውንት 1047 19 46 935 ነው። እንደገና ደግመዋለሁ። የቤተክርስቲያኑ አካውንት 1047 19 46 935 ነው። በዚህ አካውንት ቤተክርስቲያናችንን ብታግዙ ብትረዱ ብትደግፉ አሁን ከነበረበት የበለጠ ከሌሎች አጥቢያ ቤተክርስቲያናት እኩል አገልግሎቱ በስቶ የሚገለገልበት ቦታ እንደሚሆን ተስፋ እናደርጋለን። እንግዲህ ከሌሎች አብያተ ክርስቲያናት አንጻር ስንመለከት ይሄ ቤተክርስቲያን ዘወትር ኪዳን የሚደርስበት በወር ውስጥ ወደ 13 ቀን ቅዳሴ የሚቀደስበት ቦታ ነው። ትልቅ ቦታ ሆኗል። ብዙ አገልጋይ ያለበት በብዙ አገልግሎት እየተገለገለ ነው።
እነዚህን ሁሉ ነገር እንግዲህ አጣምሮ ልማቱንም አጣምሮ ለመሄድ የእናንተ እገዛ ስለሚያስፈልገን በጻድቁ አባታችን በሀብተ ማርያም ስም ይህንን ጠይቃለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ajaa'ibni qabannoota hojjetu kunoo isa kanadha. Abbaa keenya keessa ilmaan isaanii hin argitu kalee isaanii keessa dhakaa seentimeetira sadi kan ta'u karaa qaama saala isaaniitiin qabanitti fuudhee kaasee inni jiraatu galateeffadha. Galata biyyaatti erga jira. Haara isaan erga keessa walitti rukuta. Erga kaasuu jiru. Galateeffadha Waaqayyooni. Gaariidha. Kuni ogummaa seexanaa jala jira. Waggaa doktora bira dhaqe yookaan doggarraa fakkaatee mul'ata. Yookaan immoo dhibee biraa fakkaatee mul'ata. Doktorota jalaanin ogummaa seexanaa. Kanammoo gaafa jedhu doktoronni ogummaa hin qaban jechuu miti. Ogummaa hafuura seexanaatiin wanti qaama namaa keessa gale hidda ka ogeessa jala. Yeroo maal jedhan sabala haadha manaa kiyyaan naafii jedhee fidanee ani amma baqaqfamu opereeshiniif qophaa'ee odoon jiruu garuu jedhe sabala abbaatii amuna Haabte Maariyaam isa guutuu qooratti argamu kan naafii jedhee haati manaa koo naafitte kunuunaan dhugnaane odoon hin qabamin yookiin opereeshinii odoon ta'e karma qaama saala kiyyaatu dhiiree naa baafe Abbaan Haabte Maariyaam fuula Waaqayyoon fuula Sillaaseen dhaabbate jedhan Waaqa isaan gargaare inni jedhamee galata deessa. Ana galateeffadhaatu baga isin gargaare baga gammaddan imimmaan gammachuuti malee imimmaan gaddaa miti baga Waaqa isin gargaare ilillee dhaggeessu isin galateeffannaa anaaf isinis kalee keenya kula alitti keenya irra kan jiru waggaarraa keenya kan irraa kan jiru uumataatiin kan nu rakkisu dugda kutaa miila gubaa jilba dadhabsiisu dhibee garaagaraa kan miidhagsiisu kunuunsa nutis mana dabalaa ijaarree jirra amma iddoo kabaju dabala.